የነ እስክንድር ነጋ ቡድን ራሱን አፋሕድ እያለ የሚጠራው ማለት ነው በስም እንጂ በግብር መሬት ላይ የሌለ ምናልባትም በግብር መሬት ላይ ካለ ካገዛዙ ብልጽግና ጋር ሆነው የድሮን አስተኳሽ እግረኛ መንገድ መሪ ተተኳሽም ጦር መሳሪያም እየተቀበሉ እየተዋጉን ያሉበት ሁኔታ አለ። በጎንደር ታይቷል። ሄደው ጎንደር አካባቢ ዳውንት አካባቢ በኮሎኔል ፈንታው ማባው ታይቷል። ሸዋም እንደዚሁ በነ መከታው ማሞና ጓደኞቹ እየተደረገ ያለበት ነባራዊ ሁኔታ አለ። በግብር ከተባለ ከብልጽግና ጋር ሆነው የአማራን ሕዝብ እየወጉ ነው ያሉት። ምናልባትም እንደ ድርጅትም አለን ካሉ ለህልውናቸው ለድርጅቱ ህልውና ነበር። አሁንም የድርጅቱ ህልውና አክትሞ ባልበላም ጭሬ ላፍሶ በሚል ከብልጽግና አገዛዝ ጋር ሆነው የአማራን ሕዝብ መልሰው እየወጉ ያሉበት ሁኔታ ነው ያለው። ይህንን ሊያደርጉ የቻሉት እንግዲህ የአማራ ሕዝብ ህልውናውን ለማረጋገጥ ነው እየታገለ ያለው። ከህልውናው በኋላ ከኢትዮጵያውያን ጋር በመመካከር በልኩ በወርዱ በቁመቱ ልክ የስልጣንና ኢኮኖሚ ባለቤት የሚሆንበትን ትግል ነው ይዘን እየሄድን ያለ ነው። እንደ ህዝባችንን ማንገስ ነው የምንፈልገው። ትላልቆ መሪዎቻችን ሁሌም እየጠቀሱት እንዳለውና በዚህ በአማራ ሕዝብ ሁለንተናዊ መስዋዕትነት ስልጣን ሲያዝ ሲረማመዱበት ሲያዩ ያንን እያዩ ያደጉ አሁንም ስልጣን እናያዝ በሚል በርካታ ጥረት ያደረጉበት ሁኔታ አለ። የሆነ ሆኖ ይሄ ያከተመበት ሁኔታ ስላለ ከሁለት ዓመት ትግስት በኋላ ግን ይህንን ቡድን አደረጃጀት እንደኛ እንደ ወሎ ቤት አማራ ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያስወጣንበት ያስወገድንበትና ያጸዳንበት ሁኔታ ነው ያለው። በስሩ የነበሩ ሰራዊቶችንም ወደ ተለያዩ አሃዶች በማስገባት በርካታ ስራዎችን የሰራንበት ሁኔታ አለ። በተለይ በቅርቡ የአማራ ብልጽግና ቃል አቀባይ መንገሻ ፈንታው ያልኩት ዶክተር መሆኑን ጠፍቶኝ አይደለም። ለሀገርና ለሕዝብ ያልጠቀመ ዶክትሬት ሆድ ለመሙሊያ በልቶ ማደር በሚቻልበት ጊዜ ሆዱን ለመሙላት የተጠቀመበትን ዶክትሬት እንደ ዶክትሬት ስለማንቆጥረው በአጠቃላይ ለሀገርና ለሕዝብ ያልጠቀመ ዶክትሬት ከዶክትሬት ስለማንቆጥረው ነው በስሙ የጠራሁት። ራያ ቆቦ ዞብል በመግባት የተናገረውን ንግግር ሁላችንም የምናስታውሰው ነው። ከአሁን በፊት ላሊበላም ላይ እንደዚሁ የተናገረውን ንግግር ታስታውሳላችሁና ከዚህ ጋር ተያይዞ አሁንም ራያ ቆቦ ዞብል ከተማ ድረስ በመግባት የተናገረው ንግግር አለ። ህወሓት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው? ህወሓት ላይ አንድ ጥይት አይተኩሱም፣ እኛ ጋር ግን ለአማራ ሕዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነውና ከዚህ አንጻር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድነው? ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። ህዝባችን በቅጡ እንዲገነዘበው እንፈልጋለን። ይገነዘበዋልን ብለን እናውቃለን። ለምሳሌ ነው የጠቀስኩት የራያ ቆቦ ዞብል በገቡበት ሁኔታ የተናገረውን ንግግር በጣም አደገኛ ንግግር ስለሆነ ህዝብን ከህዝብ በማጋጨት የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው የአካባቢ ማህበረሰብ ከአንዴ ሁለቴ ሶስቴ ዋጋ የከፈለ ማህበረሰብ ስለሆነ ከነሱ የሚጠብቀው ነገር የለም። ከልጆቹ ግን የሚጠብቀው ነገር ስላለ ልጆቹ ደግሞ በትክክለኛው የትግል መስመር በትክክለኛው የትግል ሀዲድ ላይ ስላለን የምንሰራውን እናውቃለንና ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለመፈልገው ለማግኘትና ለነጥረው ለመውጣት እያደረጉ ያለውን ጥረት ህዝባችን ይገነዘበዋል። አሁንም በመላው ዓለም ያለ አማራና የትግላችን ደጋፊ በዚህ ደረጃ እየወረዱ መሆናቸውን እያወቀው ከዚህም ጋር ተያይዞ አማራን የመከፋፈል ሴራ አንዱ ነው። ከዚህ ሴራ ጋር ተያይዞ የወሎ ክልልነት የሚል ጥያቄ በጣም በርካታ ጊዜ ይነሳ ነበር። አሁን ደግሞ እያነሱ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ የአማራ ህዝብ ካልታገለ በመከፋፈል ብቻ ሳይሆን ሙሉ ለሙሉ ማጥፋትም ብኩን ማድረግም ነው የሚፈልጉትና ወሎን ክልል ማድረግ ሳይሆን ከዛም በዘለለ ለራሳቸው መውሰድ የሚፈልጉ ኃይሎች በካርታም ጭምር እንዳካለሉት እናውቃለን። ክልል ማድረግ ሳይሆን ከፈለጉም ከተቻለም ፋኖ በርቶ ካልታገለ የአማራ ህዝብ በርቶ ካልታገለና ይህን ጥላት ለአንዴና ለመጨረሻ ካልተቻለ
ከዚህ በላይ ብዙ ስራዎችን ሊሰሩ እንደሚችሉ ማሳያ ነውና የሆነ ሆኖ ፋኖ ከጠነከረ ጠላቶቹን ድባቅ ከመታና ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ መገርሰስ ከቻለ እነዚህና መሰል ጥያቄዎች ቀርቶ ህልውናችንንም በህይወት የመኖር መብታችንን አጠቃላይ ሁለንተናዊ ጥያቄዎቻችንንም ልናስመልስ የወጣንበትን ጥያቄ ይዘን ስለሆነ የመጣ ነው። እንደነዚህ አይነት ሴራዎችን ህዝባችን በመገንዘብ የትኛውን ማህበረሰብ ነው ክልል የሚያደርጉት ማንንስ አናግረው ነው ይሄንን ሴራ ህዝባችን በመገንዘብ አሁንም ይሄ ስርዓት የአማራን ህዝብ ካላጠፋ ብኩን ካላደረገ የማይተኛ ያንድ ቡድን ፋሽስታዊ አገዛዝ ስለሆነ ህዝባችን ይሄንን ሴራ በቅጡ እንዲረዳውና እንዲገነዘበው ማድረግ እንፈልጋለን። አማራ ህዝብ ስም የሚሰራ አንዳንድ ነውር አለ። ካሁን በፊት የኤርትራን ሀገርነት እንቃወማለን ሌላም ብለው የተናገሩት ንግግር አለ። ያ ነገር የአማራን ህዝብ አይወክልም፣ ፋኖንም አይወክልም። ሆዳቸውን ነው ሊወክል የሚችለው። አብይ አህመድንና ተልዕኮ የሰጣቸውን አካል ነው ሊወክል የሚችለው። ይሄንን ነገር በዓለም ላይ ያለ የአማራ ህዝብ ያውቀዋል። ህዝባችንም መሬት ላይ ያለው እንዲያውቀው እንፈልጋለን። ከታጋዮቹ አንደበት ይሄ መጠቀስ ስላለበት ነው።